لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ود ወንድሞች የዛሬውን መልእክቴን በጥሞና እንድትከታተሉ ልባችሁን ከፍታችሁ እንድታዳምጡ እጠይቃለሁ። እንደሚታወቀው ሰዎች አላህን ካላወቁ በመንገዱ ላይ ካልተገናኙ ልባቸው የተራራቀ አንዱ ባንዱ ላይ ክፋት ተንኮል የሚያስብ ጉልበት ያለው አቅም ያለው ብቻ የሚያገለበት ዓለም ነው የሚሆነው። አላህን ካወቁ አኺራን ካሰቡ ግን አላህ የሁሉም ጌታ ነው። الخلق عيال الله ሁሉም በዚያ ጥላ ስር ደግሞ ወንድማማቾች ሆነው እስላም የሰራውም ይሄንን ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበረው የዓለም ተጨባጭ ጉልበተኛ ደካማን የሚበላበት ያሸነፈ ብቻ የሚኖርበት ዓለም ነበረ። ጃዕፈር ኢብኑ አቢ ጣሊብ ነጃሺ ፊት ቀርቦ እስልምናን የተቀበሉበትን ምክንያት ሲገልጽ አዩሃል መሊክ አለ፣ ግርማ ሆይ አለና ኩና ቀውመን አህለ ጃሂልያ የድንቁርና ሰዎች ነበር። نعبد الأصنام ونأكل الميتة ونسيء الجوار ويأكل القوي منا الضعيف. طاوتنا ملك نبر، بكت النبلا نبر، غربتنا اجن كفو نبر، لغربيتان بجم مالتو سلفش ነው ራስ ወዳድ ነው ያለው ሁላ አቅም ያለው ደካማውን ይበላ ነበር በጥቅሉ አለ። فبعث الله فينا نبيا الله በመሐከላችን ነብይ ላከ نعرف نسبه وصدقه وعفافه ዘሩን እናውቃለን፣ እውነተኝነቱን እናውቃለን፣ ጥንቁቅነቱን እናውቃለን፣ ጨዋነቱን ከልጅነት እስከ እውቀት ፍንትው ያለ ህይወቱ የሚታወቅ ነው ያ ነብይ። ከዚያም አላህ የላከው ምንድነው? ጣዖት እንዳናመልክ፣ እውነት እንድናናገር፣ በክት እንዳንበላ፣ ደሃ እንዳንጨቁን፣ ሰደቃ እንድንሰጥ አዘዘ።